ሰላም ዛሬ ደግሞ ለየት ባለ አንድ ምክር መጥቻለሁ። ዛሬ መጽሐፍ ቅዱሳዊ በሆነ ምክር ነው የመጣሁት እና ዛሬ ላነሳላችሁ የፈለኩት የዳዊትን ነው። የዳዊትን ታሪክ ነው እና ዳዊት ጎልያድ የሚባልን አንድ ግዙፍ ፍልስጤማዊ በጠጠር መቶ ይጥለዋል እና እዛ አካባቢ የነበሩ በሙሉ በዳዊት ወገን የነበሩ ሳኦልንም ጨምሮ ሁሉም ማንን ይፈሩት ነበረ? ጎልያድን ይፈሩት ነበር። በጣም ግዙፍና አስፈሪ ሰው ነበረ። እዛ ውስጥ ካሉ ሰዎች ግን ማይፈራው አንድ ፈላጭ ውጪ ነበር። ማነው? እሱም ዳዊት ነው። ለምንድነው ማይፈራው? ምክንያቱም ልዑል እግዚአብሔር ከሱ ጋር ስለነበረ፣ አምላኩ ከሱ ጋር ስለነበረ አይፈራውም ነበረ። ምን እያለ ይሸልል ነበረ? በአንድ ጠጠር አድርጌ ጥለዋለሁ። ስለዚህ ከምንም ነገር በፊት እግዚአብሔርን ይዘን የምንወጣ ከሆነ እኛ ምንም ያህል ጩጬ ብንሆን የሚጋፈጠን ነገር ተራራ እንኳን ቢያክል ኢትስ ኦልሬዲ ደን ብሮ። እግዚአብሔርን ማስቀደም በጣም ያበደ ነገር ነው። የሳምንቱ ትልቁ ምክር ብየዋለሁ። ፒስ ይመቻችሁ።